ጌታችን ወደ ምድራዊ ሰማይ ይወርዳል ማለት የተቀሩ ሰማያት ኩርሲይና አርሽ ከሱ በላይ ይሆናሉ ብሎ ማን ተረጎመው? ይሄ ማለት ለአላህ ምን ተሰርቶለታል ማለት ነው? መጀመሪያውኑ ቁመቱና ስፋቱን በአንድ ሰማይ ልክ ተለክቷል ማለት ነው። ስለዚህ ዝቅ ባለ ቁጥር ከሰማያት በወረደ ቁጥር ሌሎች ሰማያቶች ምን እየሆኑ ነው? ከሱ በላይ። እንደውም ተሽቢህ እኮ የሚባለው ይሄ ነው። ለምን ቅድም መግቢያ ላይ እንዳየነው አይደለም አንድ ሰማይ ሰባት ምድር አርራህማን መዳፍ ላይ ቢሆኑ አሁንም ድርሻቸው የጎመን ዘር ፍሬ ነው ተብሏል። ስለዚህ مع نزوله عز وجل فهو فوق العرش ወደ ምድራዊ ሰማይ ይወርዳል ብለን ከማመናችን ጋር ከአርሽ በላይ መሆኑንም እንቀበላለን። የአላህ ከአርሽ በላይነት በሌሊቱ 1/3 ሰዓት ላይ ሲቀር የዛኔ ይገደባል። ከዛ ተመልሶ ከአርሹ በላይ ይሆናል። ሁሌም ከአርሽ በላይ ያለ ጌታ ነው። ዑሉ የበላይነት ወስፉን ዛቲ ከዛቱ ከማንነቱ ጋር ያለ ከሱ የማይለየው መለኮታዊ ባህሪው ነው። መቼ ይወጣል የሚሉ ሰዎች እንደ ስዕል ይሄን ጌታ ይስሉትና ኢሜጃቸው ላይ ዝቅ ሲል ሌሎች ነገሮች ከሱ ከፍ ሲሉ ነው የሚስሉት። ይሄ ሜትርና ቁመቱ ለሚለካ ነገር ነው እንደዛ የሚባለው። ጌታ አላህ ግን አምሳያ የለውም። ስለዚህ ኑዙሉን እንደመጣ እናሰብታለን። አንደኛ። ሁለተኛ ደግሞ ዋና ልንጨነቅበት የተነገረው ጉዳይ የኑዙሉ ጉዳይ በዚህ መልክ መሆኑ ላይ አይደለም። በዛቱ ነው በሲፈቱ ከአርሽ በታች ነው ወይስ ከአርሽ በላይ? የሱ ኑዙል ቢንቲቃል ቢልሐረካ ነው ወይስ ያለ ሐረካ? እዚህ ላይ አልነበረም። ዋና የተፈለገው ትልቁ ታርጌት አላህ ወደ ምድራዊ ሰማይ ይወርዳል ሲባል ለባሪያዎቹ በተለየ መልኩ ቅርብ መሆኑ ነው ሊነገረን የተፈለገው። ከዛስ ثم يقول من يدعوني فاستجيب له ለዚህ ዓላማ ነው አላህ ይነገረን። አሁን ተነሱ ጌታችን የሚወርድበት ሰዓት ነው። ለኛ የበለጠ ቅርብ የሚሆንበት ነውና ማን يدعوني ማን ነው ከናንተ መካከል እኔን የሚጠራኝ? فاستجيب له እሺ የምለው ለጥሪው ምላሽ የምሰጠው። ማን يسالوني ሐጃ አለኝ ጉዳይ አለኝ አሟላልኝ ብሎ የሚጠይቀኝ ማን ነው? فاعطيه የምሰጠው።